የፊቱ ጥቁር ነጠብጣብ፣ ብጉር ወይም መድረቅ በራስ መተማመኖትን ነስቶታል? ውድ የፊት ክሬሞች ላይ ብር ማውጣት ሰልችቶታል? በዚህ ቪዲዮ በቤቶ ባሉ ቀላል ነገሮች ብቻ ፊቶን 100% መቀየር እንደሚችሉ ብነግሮት ያምናሉ? ዛሬ አሳያችኋለሁ። አብራችሁን ቆዩ። ሰላም የዚህ ቻናል ቤተሰቦች እንዴት አላችሁ? ዛሬ እጅግ በጣም በሚያስፈልግ ርዕስ ላይ ቪዲዮ ይዤላችሁ መጥቻለሁ። ፊታችን ውብ፣ ጥራት ያለውና የሚያብረቀርቅ እንዲሆን ውድ የሆነ የውበት መጠበቂያዎችን መግዛት የለብንም። ዛሬ በቤታችን ውስጥ በቀላሉ በሚገኙ ነገሮች ብቻ ፊታችንን እንደ መስታወት ጥራት ያለው የሚያደርጉ 3 አስገራሚ የፊት ውህዶች ወይም ፌስ ማስኮችን አሳያችኋለሁ። እነዚህን ውህዶች ለጥቁር ነጠብጣብ፣ ለፊት መድረቅ እና ለብጉር ፍቱን ናቸው። ወደ ውህዶቹ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ተዘጋጅታችኋል? ወደ መጀመሪያው ውህድ እንለፍ። የሎሚና የማር ውህድ። የመጀመሪያው ውህዳችን የሎሚና የማር ውህድ ነው። ይህ በተለይም የፊት ጥቁረት ወይም ደግሞ የብጉር ጠባሳ ላስቸገራቸው ሰዎች ፍጹም መፍትሄ ነው። ማር ፊታችን እንዳይደርቅ የእርጥበት መጠኑን ይጠብቅልናል፣ ባክቴሪያዎችንም ያጠፋል። ሎሚ ደግሞ ተፈጥሯዊ ብሊቺንግ ወይም ነጭ ማድረጊያ ኤጀንት ስላለው የፊትን ጥቁረት ያጠፋል፣ ፊትንም ያበራል። ወደ አዘገጃጀትና አጠቃቀሙ እንለፍ። 1 የሾርባ ማንኪያ ንጹህ ማር ላይ ጥቂት ጠብታ የሎሚ ጭማቂ ወይም ግማሽ ክፋይ የሎሚ ጭማቂ እንጨምራለን። በደንብ ካዋሃድነው በኋላ ፊታችንን ታጥበን ንጹህ በሆነ ፊት ላይ እንቀባዋለን። ከዛም ለ15 ደቂቃ ካቆየነው በኋላ ለብ ባለ ውሃ እንታጠበዋለን። ይህንን በሳምንት 2 ጊዜ ብናደርገው ለውጡ በጣም ያስደምመናል። ማሳሰቢያ፣ ቆዳችን በጣም ስስ ወይም ሴንሲቲቭ ከሆነ ሎሚውን ከማድረግ ፈንታ ማሩን ብቻ ብንጠቀመው ይበልጥ ተመራጭ ነው። ሁለተኛው ውህድ የእርድና የእርጎ ውህድ ነው። ይህ የህንድ ሙሽሮች ከሰርጋቸው በፊት ፊታቸው እንዲያበራ የሚጠቀሙበት ሚስጥር ነው። እርድ ፊትን የማንጻትና ብራይት የማድረግ ኃይል አለው። እርጎ ደግሞ በውስጡ የላክቲክ አሲድ ስላለው የሞቱ የቆዳ ሴሎችን ያስወግዳል፣ ፊትንም ያለሰልሳል። አዘገጃጀትና አጠቃቀም፣ ግማሽ የሻይ ማንኪያ እርድ ከ1 የሾርባ ማንኪያ እርጎ ጋር በደንብ እንቀላቅለዋለን። እርጎ ከሌለን እዚህ ጋር ወተት መተካት እንችላለን። ውህዱን ፊትና አንገታችን ላይ በመቀባት ለ20 ደቂቃ እናቆየዋለን። ውህዱ ሲደርቅልን ለደቂቃ ያክል በክብ ቅርጽ ወይም በሰርኩላር ሞሽን ፊታችንን ማሸትና ሞቅ ባለ ውሃ መታጠብ። ይህ ውህድ ፊታችን እንዲያበራ ያደርገዋል። 3ኛ ውህድ የአጃና የሙዝ ውህድ። የመጨረሻውና 3ኛው ውህዳችን ደግሞ ፊታቸው ለሚሰነጣጠቅ፣ ለሚደርቅና ለሚቆጣባቸው ሰዎች የሚሆን የአጃና የሙዝ ውህድ ነው። ሙዝ በፖታሺየምና በቪታሚኖች የበለጸገ ስለሆነ ፊትን ይመግባል፣ መጨማደድንም ይከላከላል። አጃ ወይም ኦትስ ደግሞ ፊትን ሳያቆስል በጥልቀት ያጸዳልናል። አዘገጃጀትና አጠቃቀም፣ ግማሽ የበሰለ ሙዝ በሹካ በደንብ እንፈጨዋለን። በመቀጠል 1 የሾርባ ማንኪያ የተፈጨ አጃ እንጨምርበታለን። ጥቂት ውሃ ወይም ወተት ጠብታ በማድረግ ማሸት የሚመች ውህድ ይሰራልናል። ፊታችን ላይ ቀብተን ለ15 ደቂቃ ካቆየነው በኋላ ቀዝቀዝ ባለ ውሃ እንታጠበዋለን። ውድ የቻናሌ ተከታታዮች፣ እነዚህ 3 ውህዶች በቤታችን በቀላሉ የምናገኛቸው ግን ደግሞ እጅግ በጣም ውጤታማ የሆኑ ናቸው። ዋናው ነገር ለውጥ ለማግኘት በሳምንት 1 ወይም 2 ጊዜ አዘውትሮ መጠቀም ነው። ሁልጊዜ ማንኛውንም ነገር ፊታችን ላይ ከመቀባታችን በፊት
በእጃችን ወይም ከጆሮአችን ጀርባ ላይ በመቀባት አለርጂ መሞከር አለብን። ለዛሬ የነበረኝ ቪዲዮ ይህንን ይመስላል። ከነዚህ ውህዶች የትኛውን መሞከር ፈለጋችሁ? በኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ደግሞ ሼር ማድረጋችሁን እና ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።